በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አባት በአንድ ወቅት ሲያስተምሩ እንዲህ አሉ። ሦስት መነኮሳት ወደ አንድ ታላቅ አባት ምክር ፈልገው ሄደው እንዲህ በማለት ጠየቁት። አንደኛው መነኩሴ የሲኦል ቁልቁለት ጽንዓተ ጽልመት ሲባል እሰማለሁ። ከዚህ አስጨናቂ መከራ እንዴት ለመዳን ይቻለኛል በማለት እጨነቃለሁና ምን ባደርግ ይሻለኛል በማለት ጠየቃቸው። ሌላኛው መነኩሴ ደግሞ ሐቁዌ አስናን ጥርስ ማፋጨት ያለበት አስፈሪ ቦታ አለ ሲባል እሰማለሁ። ከዚህ ለመዳን ምን ላድርግ አለው። ሶስተኛው እና የመጨረሻው መነኩሴ ደግሞ እሳቱ የማይጠፋ ትሉ የማያንቀላፋበት ቦታ አለ ሲባል እሰማለሁና ከዚህ ለመዳን ምን ባደርግ ይሻለኛል ብሎ ጠየቃቸው። የተጠየቀው አባትም ዝም ብሎ ሲያዳምጣቸው ቆየና ልጆቼ ቀናሁባችሁ። እኔ ይህንን ያክል ዘመን ስኖር የእናንተን ያክል ተዘክሮ ሞትን አስቤ አላውቅም አላቸው። ሦስቱ መነኮሳትም የታላቁን አባት መልስ ሰምተው ይህ አባት እውነትም ፍጹም ነው፣ ለወጣኒነት እንኳን ያልደረስነውን እኛን እንዴት ቀናሁባችሁ ይለናል ተባባሉ። ታላቁ አባትም እኔ ኃጢአቴ ብዙ ስለሆነ እራሴ ላይ እየተንጫጫብኝ እናንተ የምታስቡት ተዘክሮተ ሞትን ለማሰብ አልደረስኩም። እናንተ የምታስቡትን ተዘክሮተ ሞትን ለማሰብ አልደረስኩም። እናንተስ አንዳንድ ትሩፋት ይዛችኋል፣ እኔ ግን ምንም ትሩፋት የለኝም አላቸው። ለጀማሪዎቹ መነኮሳትም አንዳንድ ትሩፋት ይዛችኋል ያላቸው ሞትን ማሰብ፣ ኃጢአትን ማሰብ፣ ጥርስ ማፋጨትን ያለበትን ቦታ መኖሩን ማሰብ ትሩፋት በመሆኑ ነው። በማስከተል ሞትን ማሰብ፣ ኃጢአትን ማዘከር፣ ጥርስ ማፋጨት ያለበትን ቦታ ማሰብ ትሩፋት መሆኑን ተርጉሞላቸው እናንተስ አንዳንድ ትሩፋት ይዛችኋል፣ እኔማ ኃጢአቴ በዝቶ በአእምሮዬ ይንጫጫብኛል፣ እናንተ የምታስቡትን ለማሰብ አልደረስኩም አላቸው። ታላቁ መነኩሴ ለጠየቁት ወጣንያን መነኮሳት እንደዚህ ብሎ የመለሰላቸው ትህትና ያለው አባት በመሆኑ ነው። ሰዎቹ ምን ብለው ተናገሩ ትሉኝ እንደሆነ ትህትናው ከመናገር በላይ ነው ሲሉ ሰምተን ነበር። አሁን ግን በጆሮአችን እየሰማነውን በዓይናችን አየነው እያሉ ወደ ገዳማቸው ተመለሱ በማለት አስተማሩ። እግዚአብሔር የሚወደው በጠባብ መንገድ መሄድ ነው። ጠባብ መንገድ ማለት ድሃን መጽወት፣ ሀብታምን ጾም ማለት ነው በማለት ተርጉመው አብራሩልን። ሀብታም እንዴት አድርጎ ይጾማል? ድሃስ ከምን አምጥቶ ይመጸውታል? ይህ ችግር ነውና አባቶቻችን ጠባብ መንገድ ብለውታል። ሐቁዮስን ጥርስን ማፋጨት ያለበትን የመከራ ቦታ መፍራት ከሲኦል ለመዳን ነው። እሳቱ የማይጠፋ ትሉ የማያንቀላፋ ያለበት የስቃይ ቦታ መፍራትም ከስቃይ ለመዳን ነውና አንዳንድ ትሩፋት ይዛችኋል ብዬ አመሰግናችኋለሁ። አንድ ተማሪ ወጣት እድሜ ጠገብ ወደ ሆኑ አረጋዊ ቀርቦ
አባቴ ሆይ ሲኦል ምን ትመስላለች ሲል ጠየቃቸው። አረጋዊም ሲመልሱ ልጄ ስለዚህ ነገር የሰማሁትን አንድ ታሪክ ላጫውትህ። በአንድ ወቅት እግዚአብሔርን ገነትና ሲኦል ምን እንደሚመስሉ ያሳየው ዘንድ አጥብቆ የሚለምነው አንድ የዋህ ሰው ነበር። ከዕለታት በአንደኛው ምሽት ይህ ሰው ሲኦል ምን እንደምትመስል ና ላሳይህ የሚል ድምፅን ይሰማል። ወዲያውም ምግብ የተሞላበት ማሰሮ በጠረጴዛ ላይ ካለበትና ብዙ ሰዎች በገበታው ዙሪያ ተሰብስበው ከተቀመጡበት ክፍል ውስጥ ራሱን አገኘ። እያንዳንዳቸውም ሰዎች ዘንጋቸው የረዛዘሙ ማንኪያዎችን ይዘዋል። ነገር ግን ምግቡን ምንም ከማሰሮው ውስጥ ማውጣት ቢችሉም ምግቡን የተሸከመውን የማንኪያውን ጫፍ ግን ወደ አፋቸው ማድረግ አልተቻላቸውም። በዚህም ምክንያት አንዳንዶቹ ያጉረመርማሉ፣ አንዳንዶቹ ይጮኻሉ፣ ሌሎቹ ደግሞ ያለቅሱ ነበር። በመቀጠል ያ የዋህ ሰው ገነት ምን እንደምትመስል አሳይ ዘንድ አሁኑኑ ና የሚል ተመሳሳይ ድምፅን ሰማ። አሁንም እንደ ቀድሞው ብዙ ሰው በጠረጴዛው ላይ ባለ ማዕድ ዙሪያ ከተሰበሰቡበት ሌላ ክፍል ራሱን በድንገት አገኘ። እነዚያም ሰዎችም እንዲሁ ከቀድሞ ጋር ተመሳሳይ እርዝመት ያላቸውን ማንኪያዎች በእጃቸው ይዘዋል። ነገር ግን ሁሉም ሰዎች ጠግበውና ደስተኛ ሆነው ይታዩ ነበር። ምክንያቱ ደግሞ አንዱ ሰው ማንኪያውን ወደ ማሰሮ በማጥለቅ ለእርሱ የቀረበውን ሰው በመመገብ እርስ በእርሳቸው ይመጋገቡ ስለነበር ነው። በዚህ ዓለም እያለህ እንዴት ራስህን በገነት የምትኖር ያክል እንዲሰማህ ማድረግ እንደምትችል አሁኑ ተረዳህን? መልካምን የሚያደርግ ማንም ቢኖር ደስታ ይኖረዋል፣ ምክንያቱም አምላካዊ መጽናኛን ይሸለማልና። መልካም ያልሆነውን የሚያደርግ ደግሞ ስቃይ ያገኘዋል፣ እንደ ገነት የነበረውን ምድር ወደ ሲኦል ይቀይረዋል። ፍቅር፣ መልካምነት በውስጥህ አሉን? እንዲህ ከሆነ አንተ ምድራዊ መልአክ ነህ። በምትሄድባቸው በምትቆምባቸው ቦታዎችም ሁሉ ካንተ ጋር ገነትን ተሸክመሃታል። ጥልቅ የሆነ ንዴት፣ ብስጭት ስሜት ይሰማሃልን? ሁልጊዜ ባልሆነው ትቆጣለህን? ይህ ከሆነ በአንተ ውስጥ ክፉ ዲያብሎስ አለ። በምትሄድባቸውና በምትቆምባቸው ቦታም ሁሉ ካንተ ጋር ሲኦልን ተሸክመሃታል። አስታውስ፣ ደካማነትህን አስታውስ። ያን ጊዜ በጣም ጠንቃቃ ትሆናለህ። ሊጎዳህ በሚችል በትዕቢት እና በውዳሴ ከንቱም አትሸነፍም። የተሰጠህን በፍቅር የተሞላ የእግዚአብሔርን ቸርነትም አስታውስ። ይህን ምስጋና የተሞላ ሕይወት እንድትመራ ያደርግሃል። በእግዚአብሔር ፍቅር ሥራ ላይ ስትታመን ፍጹም የሆነ እምነት በልብህ እያደገ ይመጣል። ከእግዚአብሔር ጋር ያሳለፍከው ጊዜ ደግሞ በእምነት እንድትኖር ያበረታታሃል። የሰዎች ፍቅርና ካንተ ጋር ያሳለፉትን መልካም ጊዜ አስታውስ። የሰዎችን ቀናነትም ትጠራጠር ዘንድም ወይም ያደረጉብህን ክፉ ነገር ታስብ ዘንድ ይገባሃልን? የቀድሞውን ፍቅራቸውን ስለ እነርሱ ይማልዳል፣ ያንተም ቁጣ ያበርዳል። ሞት እንዳለ አስታውስ። እንዲሁ በዓለም ያለ ፈተናም እንደሚያልፍ ሁሉ ከንቱ ነው፣ ነፋስም እንደመከተል ነው።
መጽሐፈ መክብብ ከምዕራፍ 1 ከቁጥር 14 በማለት ትረዳለህ። በእግዚአብሔር ፊት መቆምህንና እርሱንም እንደሚመለከትህ አስታውስ። ያኔ ኃጢአት አትሰራም፣ እግዚአብሔርን ታየዋለህና። ስላንተ የፈሰሰውን የክርስቶስን ክቡር ደም አስታውስ። በዚያን ሕይወት ያለውን ዋጋ በእርግጥ ታውቃለህ። በዓይኖቹ ፊት የከበረ ይሆናል። ስለዚህ በከንቱ መኖር አታጥፋው፣ በዋጋ ተገዝታችኋልና። አንደኛ ወደ ቆሮንቶስ ሰዎች ከምዕራፍ 6 ከቁጥር 20 እንዲል ቅዱስ ጳውሎስ በወላጆችህ እምነት በተሰጠህባት ቦታ ለእግዚአብሔር ያገኘከውን ቃል አስታውስ። ዲያብሎስን ስራዎቹ ሁሉ ሐሳቦቹና ጥበቡን ኃይሉንም ትክር ዘንድ በዚህ ዓለም እንዳይሆንብህና ወደ ሰማያዊ ቤት እንደምትመለስ ዘወትር አስታውስ። ያን ጊዜ በዚህ ዓለም በደስታው ተስፋ ማድረግ ትተዋለህ። ጠባቡን በር መጓዝ ወደ መንግሥተ ሰማያት እንደሚያደርስ አስታውስ። ሰፊው ደጅ ፊት ለፊትም ተከፍቶ ብታይ አልፈከው ሂድ፣ ከእሱ እራቅ፣ በእሱ የሄዱ እንዳሉ አልቀዋልና። ዘላለማዊያን ሕይወትህን አስታውስ፣ ሁልጊዜ ስለዚህ ትጋ። እግዚአብሔር ልጅ መሆንህንና እርሱንም መምሰል እንዳለብህ አስታውስ። እውነተኞች ከሆኑ ከእግዚአብሔር ልጆች ጋር አካሄድህን አስተካክል። የመንፈስ ቅዱስ ቤተ መቅደስ መሆንህን አስታውስ። በውስጥ ያለውን ቅዱሱን የእግዚአብሔር መንፈስ አታሳዝን። ዘወትር ቅዱስ እግዚአብሔር ማደሪያ ኩን። አቡነ ሽኖዳ ሳልሳዊ